እናንተ እየሰማችሁኝ አልነበረምና ቤተሰቦች ዛሬ የተፈጠረውን አንድ በአንድ አብራራላችኋለሁ። ከእናንተ የሚጠበቀው ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ብቻ ግን ወደ ዋናው ርዕሳችን ጉዳያችን ስንገባ ማለት ነው ዳኒ በጣም እዚህ ቪዲዮ ላይ ዛሬ ቀብጧል። ሜሪ ከዳኒ ጋር ልትጣላ የነበረውን በደንብ አብራራላችኋለሁ። ኤፍሬም አብዶ ከዳኒ ጋር የተጨቃጨቀውን እነግራችኋለሁ ግልጽ አድርጌ እና ደግሞም ኤፍሬም አውቆ ሲያፋጠጠው ዳኒ እንደማያውቅ እያስመሰለ ነበር። ዳኒም ጉዳዩን እንደሚያውቅና ውሸቱን እንደሆነ ሄርሜላ የት እንዳለች አብርሃም የት እንዳለ ስለሚያውቅ አንድ በአንድ አስረዳችኋለሁ። ወደ ቪዲዮ እንሂድ። ወይ አብርሽ ኤፍሬም ነኝ። እንዴት ነው? ሰላም ነው። እንደዚህ እኛ ቆጣ እየተጨነቀ ነው። እዚህ ዝም አልከው። ስልክ አይሰራም። የት ነው ያለው? እኮ የት ነው ያለው? ተመችቷል። የት ነው ያለው? ጤና እንዴት ነው? እዚህ እኮ ሳልነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ናማው ዘደኝ የት ነህ? እንዴ እየሰማችሁ ነው? አብርሃም ታግቷል እያልኳችሁ አልነበረ? ሄርሜላ ይዛው ወደ ውጭ ሀገር ልትሄድ ነው እያልኳችሁ አልነበረ? ይሄው ና ኤፍሬም ወንድሜ ና ወሰደኝ እያለው ነውና ቤተሰቦች ዛሬ በጣም በሚገርም ሁኔታ አንድ በአንድ ነው መነግራችሁና ዳኒ እንግዲህ ያውቃል። አውቆ ነው እንዴ እናንተ ልታሳብዱት ነው እንዴ ኤፍሬም እኮ ለወንድሙ እየተቆረቆረ እያሰበ ነው እንጂ ሌላ ነገር እያሰበ አይደለም። ሜሪ ምን ትጠቀሚበታለሽ ሲላት ዳኒ ሜሪ እኔ የምጠቀመው አብርሃም ወንድሜን ለማግኘት ነው ምናምን። የአብርሃምና ሰላምና ጤና የማይሰማቸው አንዳንድ ሰዎች አሉና አንዳንዴ እኔ ግርም ትሉኛላችሁ እንዴ ምንድነው አብርሃምን ሰላም ከተሰማው አብርሃም ሰላም ነው የሚሰማው አብርሃም ሰላም ነው የሚፈልገው ካላችሁ ለምን ከሚስቱ ጋር ተውትም? ሄርሜላ እንግዲህ እኔ ጀግና ናት የምትሉ ሰዎች እኔ እንዴት እንደሆነ ጀግንነቷን እስቲ ያስረዱኝ በኮሜንት ላይ። ምን እንደሆነ ምን እየተፈጠረ እንደሆነ ሁላ አልገባኝም። እንዴ አብርሃም መሆን ያለበት ከሩታ ጋር ነው እንጂ ከሄርሜላ ጋር ነው እንዴ? ሄርሜላ እንግዲህ ሁሉንም ደብቃ አብርሃምን አሸሽተዋለችና አብርሃም ና ሄርሜላን ጋር ነኝ ውሰደኝ ምናምን እያለ ነው። እና እንግዲህ አብርሃም በጣም ነው የሚያሳዝነው በዚህ ያህል ደረጃ ራሱን አለማወቁና ራሱን እንደዚህ ዝቅ አድርጎ በቃ እኔ በጣም ግርም እያለኝ ነውና ኤፍሬም በተለይ አብርሃም እጃችሁ እንደገባ መደበቅ ትችሉ ነበር። ለሄርሜላ አምናችሁ ለሄርሜላ ሰጣችኋት፣ ያው ይበላችሁ። ሄርሜላ አብርሃምን ወስደዋለችና የአብርሃም ጤንነትና ሰላም የማይሰማችሁ ናችሁ ራሳችሁ የሩታና ኤፍሬም ማለት ነው። ሁሉ ጊዜ ሰላሙን እንሰጠዋለን ትላላችሁ፣ ሰላሙን ትነሱታላችሁና ይሄው እንግዲህ ሄርሜላ አገተዋለች። አብርሃም ኑ ድረሱልኝ እያለ እየጮኸ ነው። እንግዲህ እስቲ ቪዲዮን ገና ነኝ በለው የሰማራ የሪጆን ነገር ቢሆን ነው የሰማራ ነገር ማመጣ ሳይጋር የሪጆን ነገር ቢሆን ከኔ ጋር ነው ጸበል። ትናንትና ካንተ ጋር ነው ደህና ሳይሆን ደህና ነው ይኸውላችሁ። ትናንትና ደህና ነው ምናምን እያሉ ነበር። ዛሬ ካንተ ጋር ነው ጸበህ ምናምን የሚለው እኮ ኤፍሬም ማለት ነው። ኤፍሬም ሁላ ጤነኛ አይደለም ራሱ እንዴ። አሁን ቆይ ዳኒ እንዴት ነው የማያውቅ የሚመስላችሁ? ዳኒ ቡዜ እና ዴቭ እንዴት ነው የማያውቁት? ነገሩን እንደ ራሳቸው እየወሰዱ እንዴ አውቀው ነው። ዳኒ ያውቃል፣ አብርሃም የት እንዳለ ያውቃል እንዴ። ዝም ብሎ ነው ሁሌ ውሸት ነው የሚያወሩት። ሁሌ አንዴ በጥፊ ብትለው እኮ ማለት ነው ኤፍሬም ዳኒ እውነቱን ይናገራልና እንግዲህ እኔ አብርሃም ጤንነት በጣም እያሳዘነኝ በጣም እያሳሰበኝ ነው። ሜሪ ሁላ ትጣላኛለህ ምናምን እያለች ከዳኒ ጋር እየተጨቃጨቁ ነውና ዳኒን አንዴ ማገት ነው ወይ? ዳኒ ነው እንግዲህ ለአብርሃም ሰላም ይሰማ ለአብርሃም ሰላም ጤና አስባለሁ የሚለው እንግዲህ ዳኒ ከዚህ በፊት ያደረገውን ነገር ታስታውሳላችሁ። ለአብርሃም እንደውም አብርሃምን የሚጠላው ኤፍሬም ሳይሆን ማለት ነው ዳኒ ነው። ዳኒ በጣም ብዙ ነገር አሰቃይቶታል፣ ብዙ ነገር አርጎታልና ብቻ ግን ቤተሰቦች እስቲ ቪዲዮውን ከማየታችን በፊት ዛሬ ላብራራላችሁ ያልኳችሁን አንዳንድ ነገር አለ። ዛሬ በጣም ሲጨቃጨቁ ነበር። በምንድነው ሲጨቃጨቁ የነበሩበት ጉዳይ አብርሃምን አሳየን ታውቃለህ አታውቅም ምናምን በሚለው ነውና እንግዲህ አብርሃም ያለበትን ሁኔታ ጥንቅቅ አርጎ የሚያውቀው ዳኒ ነው። እስቲ ቪዲዮውን እንስቲ እና ቤተሰቦች ዳኒ ምን አይነት በጣም ገገማ ሰው እንደሆነ በዛሬው ቪዲዮ በጣም በቃ ገብቶኛል ተረድቻለሁና ዳኒ እንግዲህ በዚህ ያህል ደረጃ ጸባይ ግዙ፣ ጸባይ ካልገዛችሁ አልደውልላችሁ ምናምን የምትለው አንተ ማን ስለሆንክ ነው እንዴ? ዳኒ እንግዲህ ያውቃል እንዴ? ዳኒ ያውቃል፣ አውቆ ነው አብርሃም የት እንዳለ ያውቃል። አብርሃም ደግሞ ታግቶ ነው እንጂ ሄርሜላ ጋር ፈልጎ አይደለም መሄዱና
አንዳንዴ በደንብ እያሰብን እንጂ አንዳንድ ሰዎች እንዴ ምንድነው እያረግን ያለነው ነገር? አንዳንዶቹ አያምኑ። አብርሃም ሄርሜላ ጋር ፈልጎ ነው ሄደው። አብርሃም እንዴት ነው ፈልጎ ነው የሚሄደው የምትሉት? አብርሃም እኮ በጤናው አይደለም አንደኛ፣ ሁለት ደግሞ አብርሃም በጤናው ቢሆን ኖሮ ሄርሜላ ጋር እንኳን መሄድ ማለት ነው ሄርሜላን ነበር የሚያገባት። አሁን ሩታን ጤነኛ ሆኗል ብለው ሩታ ከመረጠ በኋላ ከሩታ ጋር ከሆነ በኋላ እንግዲህ ኤፍሬም እና ሩታ ከእጃቸው አብርሃም ሲወጣ አብርሃምን አምጡልኝ፣ አብርሃምን ፈልጉልኝ ማለታቸውላ በጣም ነው የሚያጠራጥረኝ አንዳንዴ ጤንነታቸው። እንዴ አብርሃም ሕፃን ልጅ አይደለም አይደል እንዴ? አብርሃም ጠፋ የምትሉት ምን ሆናችሁ ነው? አብርሃም የጠፋው ታግቶ ነው። በቃ ሁለት ጎረምሶች ሄርሜላ ላከች እና አብርሃም ታገተና ተወሰደ ሄርሜላ ጋርና ሄርሜላ እንግዲህ አብርሃምን አላሳየም ማለት እንግዲህ በጣም የሚያስቅ ነገር ነው። እና ዛሬ ቪዲዮ ላይ በጣም ሜሪ ስሜቷን መቆጣጠር አቅቷት በጣም እየተጣላች ነበር ከዳኒ ጋር። ዳኒም እንግዲህ እንደ ኩያው እያወራት ነበር። በዚህ ውፍረቷ ሁላ ብመታው በቃ እንዴ ልበላችሁ ዳኒ የሚዘረር ነው እዚህ ጋር በቃ አንዴ በጥፊ እኮ ብትለው ይረጋጋልና ዳኒ እንግዲህ በጸባይ ካላናገራችሁኝ አልደውልላትም ለሄርሜላ ብሎ ደውሎላት ከዛ ሜሪና ኤፍሬም ጸባይ ገዝተው እንግዲህ ተደውሎላቸዋል። ቪዲዮውን እንግዲህ አይታችሁታል። እኔ ቪዲዮውን አልድገምላችሁ አላወራላችሁ። ግን ዋናው ነገር ኤፍሬም እንደዚህ እንጣላለን እንትንላለን ከማለት በፊት አብርሃምን ብትይዙት በቃ አብርሃምን ከእጃችሁ ባታስወጡት ደስ ይለን ነበር። ግን አንዳንዴ ምን ይደረጋል አብርሃምን ከእጁ አስወጥተውታል እና በጣም የሚያስቅ ቪዲዮ ነው እየለቀቁልን ያሉት ይሄን ሰሞን። እና ሌላችሁ የሚገባው በጣም ወደ ዋናው በዚህ ቪዲዮ ዋና ብዬ የምነግራችሁ ነገር ምንድነው አብርሃም ሄርሜላ ጋር ነው እና ሄርሜላ ጋር ሆኖ እንዴት ነው አሁን ሩታን እፈልጋለሁ ምናምን እያለ ያለው ነገር ያልገባኝ ነገር እሱ ነው። በስልክ አድኑኝ እያለ እየጮኸ እየተማጸነ ነውና ዴቭ እንግዲህ ያውቃል፣ ቡዜ ታውቃለች፣ ዳኒም ያውቃል እና ኤፍሬም ውርድ ከራሴ አብርሃም እጄ የገባ ቀን እናንተን አያገኝም ምናምን እያለ ነውና አንድ ያልገባኝ አልኳችሁ ዴቭም ቡዜም እና ዳኒም እንዴት ለሩታን መጥላታቸውና የሩታ ጠላት እንደሆኑ ያስታውቃል። ሩታ ግን በዚህ ፈተና በዚህ ውድቀት የሴት ጀግና ናትና በዚህ ፈተና ውስጥ አልፋ በዚህን ሁሉ ማሳየቷ እሷ እውነት ለሴቶች ምሳሌ የምትሆን ጀግና ናትና ቤተሰቦች የዛሬው ቪዲዮ እንግዲህ እንዴት ታዩታላችሁ ምላችሁ በጣም የሚገርም ቪዲዮ ነው የተለቀቀልን ዛሬ እና የሚያስቅም ነገር አለ። እስቲ ብቻ ግን ቪዲዮውን እንይና ሀሳብ እንሰጥበታለን። ስልኩማ እናንተ ጋርም እያለ ይሰራል። እናንተ ጋር እያለ እራሱ አታገናኙ ነበር። እሺ ከልጅ ተለያይቷል። አንዴ መምጣት አለበት ልጁ ያውቃል ዳኒ እውነቱን ነግሬያቸዋለሁ ቅድም። ግን ወደ ዋናው ስንገባ ለምንድን ነው ሄርሜላ ለነ ሩታ ለነ ኤፍሬም ለተለያዩ ሰዎች የማታነሳው? ለተመረጠ ሰው ብቻ ነው ሄርሜላ እያነሳች ያለችው ስልክ። የአብርሃምም ስልክ አይሰራም። እንግዲህ ኦፍ አድርገውት ሎኬሽኑንም አጠፋፍተውበት እንግዲህ ሩታ ፖሊስም ማንም እንዳይደርስ አርገው ሄርሜላ ቆላልፋበታለች። አብርሃም ላይ ቆልፋ እና አብርሃምን ልታሸሽ አስባ ነው እንጂ ሌላ ነገር አይደለም። ዳኒ ጥንቅቅ አድርገው ያውቃል። እንዴት ነው አሁን ሄርሜላ ብቻዋን የምታግተው እንዴ? አሁን ሄርሜላ ከአብርሃም ጋር ቤቱ ናቸው እንጂ ሌላ ነገር አይደለም። አሁን ሄርሜላ ቤት ቢሄዱ አያገኙትም አብርሃምን አይደለ እንዴ? ሆቴል ተከራይተው ቆልፈውበታልና አብርሃምን ከሀገር ልታሸሸው ትፈልጋለች ሄርሜላ። በጠዋት በደረሰ መረጃ እንግዲህ እናንተ መረጃው ከደረሳችሁ ያው አሁን እኔ የምነግራችሁ ምንም አይጠቅማችሁ። መረጃው ካልደረሳችሁ ግን አዲስ ከሆነ መረጃው አሁን እኔ የምነግራችሁ እንኳን ደስ አላችሁ ቀድሞ መረጃው ስለደረሳችሁ። ብቻ ግን ይሄ ድራማ አንዳንዴ ቅጥ ያጣል። ብቻ የሚገርም ነው እና የዛሬው ቪዲዮ ይህን የሚመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ቻው